ተማሪዎች ነን ዛሬ እንደዚህ መተናል ወደ እናንተ ፕሮግራማችን ዛሬ ለየት ያለ ርዕስ አዘጋጅተን ነው ወደ እናንተ የመጣነው ዛሬ የምናወራበት ርዕስ ሰዎች የሚሰጡን የሚችሉትን ነው የሚል ርዕስ ነው ወደ እናንተ ልናደርስ ይወደድን በትክክልና እንዴት ናችሁ ሰላም ናችሁ ወይ ቻር ቆያችሁ ቻር ሰነበታችሁ እኛ እንግዲህ ቻር ቆይተን ተመልሰናል ወደ እናንተ መተናል ዳለችሁ ነው ሰዎች የማይችሉትን አይችሉም ልንል ነው ዛሬና እስቲ አንፃር ይሆን አንፃር ሊያሳያቸው ነው ዛሬ ወይም እንደዛ ብለን እናስባለንና ዛሬ የምናነሳው ነገር እንዳልሹ ሰዎች ሊሰጡን የሚችሉትን ብቻ ነው ሊያደርጉ የሚችሉትን ብቻ ነው የሚለውን ነገር ነው የምናነሳውና ምናልባት ይሄን ሐሳብ እንድናነሳው ያነሳሳን ስቶሪ ሼር እናድርጋቸውና ምናልባት እነሱም ጋር ገጥሟቸው ሊሆን ስለሚችል ማለት ነውና ምን አይነት ነበር ስቶሪው በአጋጣሚ ከሰው ነው የሰማሁት በርግጥምና አንድ አባት እና ልጅ አሉ ሁሌ ለበዓል ገበያ ይሄዳሉ በግ ሊገዙ ግን ደግሞ የአባት የገቢ መጠን አነስተኛ ስለሆነ የሚገዙት ትንሹ ነው እና ልጁ ግን በገብቶ የተያሻውን ይመርጣል አንዴ ያንን አንዴ ይሄንን ይላል በቃ ይዞራሉ አባት ዝም ነው ያቃል እንደማይገዛለት ያን ያህል እንደማይገዛ ያቃል ነገር ግን አይከለክለውም ነበር ልጁን ማለት ነው አይከለክልምና ይመርጣል መጨረሻ ግን ሁሌም በዓል ሲሆን ገዝተው የሚመለሱት ነገር ግን አባትየው ባለው አቅም ልክ ብቻ ይፈልጋል ትልቁን ቢገዛለት ልጁ እንደሚፈልገው ነገር ግን ሁሌ የሚገዛለት እንደሚታወቀው የሚችለውን ነገር ነውና ከዛ በኋላ ነው እንግዲህ ሐሳቡ እንትን ያለኝ ማለት ነውና ብዙ ጊዜ በጣም የቅርብ የምንላቸው ሰዎች ጓደኛ ቤተሰብ በዙሪያችን ያሉ የቅርብ የምንላቸው ሰዎች አሉ ያው እነሱ ናቸው ነገር ሳያረጉልንም ሲቀሩ የምንቀየማቸው አይደል እንደ ውጪ ሰው ምንም ቢያደርግ ብዙ ጊዜ ቦታ አንሰጠውምና ቢፈልጉም እኮ አይደል ስለማይችሉ ነው የማያደርጉልን እና ብዙ ጊዜ ለምን አልተደረገልንም ብለን በጣም እንቀየማለን እንናደዳለን እንወቅሳለን ግን ደግሞ ልክ ከዚህ ስቶሪ በኋላ የገባኝ ነገር እንደኔ ምንድነው የሚችሉትን ብቻ እኮ ነው ሊያረጉ የሚችሉት ቢፈልጉም እኮ አይችሉም ከዚህ በላይ ማረግም እየቻሉ ማያረጉት ሰዎች አይደለም እዚህ ጋር መናነሳውና ቢፈልጉም እኮ አይችሉም አቅማቸው እስከዚህ ድረስ ብቻ ነው እና ብዙ ጊዜ አለማድረጋቸውን እንጂ አለማድረጋቸው የሚነሳው ከአቅም ማለት የተነሳ ምክንያቱም ብር ብቻ ላይሆን ይችላል ፍቅር መስጠት ሊሆን ይችላል ነገሮች ላይ ያላቸው አረዳድ ሊሆን ይችላል ለምሳሌ የገባን ነገር እነሱን አልገባቸው ይሆናል በዛ ደረጃ እንለያይ ይሆናልና ዛሬ ከዚህ አንፃር አይተነው እናቃለን እኔ ማለት ነው የፈለኩት ማለት ሐሳቡን ስናነሳው ስንወያይበት የነበረው ቀደም ብለን በዛ ልክ ነው ሰዎች የሚችሉትን ብቻ ነው የሚችሉት በቃ የማይችሉትን ነገር አይችሉም በተለይ መስጠትን በተመለከተና እስቲ ጠብቀን ስለ ጥበቃዎች ስለ ቅየሞች እናንሳ አይደለ ብዙ ጊዜ እንጠብቃለን ከዛ ደግሞ ነገሮች ሳይሆኑ ሲቀሩ ሳይደረጉልን ሲቀሩ ያ ካለኔ ይሄን ማድረግ አለበት ብለን ያስቀመጥነው ነገር ሳይረክ ሲቀር እንቀየማለን እስቲ ከስቶሪው አንፃር ያለሽን ሐሳብ አው ሰዎች የሚሰጡን የሚችሉትን ነው ከሚችሉት ውጭ ምንም ሊፈጥሩ አይችሉም ቢያስቡ ቢፈልጉ ቢጥሩ ግን እስከሚችሉት ድረስ ብቻ ነው የሚያደርጉልንና ከታሪኩ እንደነገርሽ አንድ ሰው ያለውን ብር ይዞ ገበያ ቢሄድ የተለያዩ ነገሮችን ለግጀሪ የሚባሉ እቃዎችን ሊያይ ይችላል ሊጠይቅ ይችላል ግን ገዝቶ የሚሄደው የሚችለውን ብቻ ነው ገንዘቡ እስከሚችልበት ድረስ ነውና እኔ ይሄ ኮንሰፕት በደንብ የተረዳሁት መች እንደሆነ ታውቂያለሽ ወደ ግቢ ከገባው እንደሚታወቀው የግቢ ተማሪዎች ነን ግቢ የገቡ ተማሪዎች በደንብ ይረዱታል ብዬ አስባለሁና ቤተሰብ ለኛ ምን ያክል ዋጋ እየከፈለ እንዳኖረን የምታውቂው ከቤተሰብ ርቀሽ ስትሄጂ ነው ይታወቃል ካፌ ማለት በምትፈልጊበት ሰዓት አትመገቢ ምግብ አታገኝም በወጣው ስኬጁል መሰረት ነው ቁርስሽን ምሳሽን ራትሽን የምትበይው ከዛ ውጭ ያለው ቢርብሽ ምን ቢልሽ ወይ ገንዘብ ከፍለሽ ትበይልሽ ወይ ደግሞ እንግዲህ ትቼዋለሽ ነውና ለካ ምግብ የዚህን ያክል ዋጋ አለው ምን ጠጣው ውሃ ዋጋ አለው ያልኩበት ታይም ነው እኔ ወደ ግቢ የመጣውበት ቀን ቤተሰቦቼ ለካ የዚህን ያክል ለኔ ዋጋ እየከፈሉ ነው ያኖሩ የሆነሽ ትንሽ ነገር አልተደረገችልኝም ብዬ የምነጫነጭ ሰው ነበርኩኝ ግን እዚህ ስጋባ ሳይው ራሴ ገንዘብ ያወጣው ስከፍል ማኔጅ ሳደርግ ምናምን ለካ ይሄ ሁሉ ነገር እነሱ ያሳስባቸዋል ነው ያልኩትና
ስንቶቻችን ይሄንን ተረድተናል ሰዎች በቃ የሚያደርጉልን እነሱ የሚችሉትን ብቻ ነውና ምን ያክል ተረድተናቸዋል ከምንም በላይ ደግሞ እነሱን የሚያደማቸው ቃል ምን አድርጋልኛል የሚባለው ቃል በጣም እነሱ ይሰብራቸዋል ማለት ነውና ከነዚህ አይነት ነገሮች ብንቆጠብ እንደውም ሳንወጣ ሁላ ብናቀውና ችግሩን ብንረዳቸው በጣም ደስ ይለኛል ይሄ በጣም እኔ ቻሌንጅ ካደረጉኝ ነገሮች መካከል በህይወቴ አንዱ ነው በደንብ የግቢ ተማሪዎች እና በደንብ ይጋሩታል ብዙዎቻችን ያው ልክ የሆነ የህይወት ክፍል ላይ ሲደርሽ የሆነ የምትማሪው ነገር አለ ብዙ የምንረዳው ነገር ነውና ምናልባት አስተውሳለሁ በቅርብ ተማሪዎች ሲያወሩ ምግብ እንደዚህ ውድ ነው በቃ ውድ ነው እንደዚህ በቃ እየሰማን ነበር የሆነ ሰምተናልና እንደዛ ነው ሌላም ነገር በዛው ልክ ነው እንክብካቤ ፍቅር እኔ አሁን ለምሳሌ ህመም ላይ ግቢ ህመም ሲያጋጥምሽ ጓደኛ እስከ ተወሰነ ይንከባከባል ግን አንዳንዴ ረዘም ያለ ጊዜ ለተታመም ትችያለሽና በዛ ጊዜ ፍቅርን መስጠት አይዞሽ ማለት እንዴት ደህና ነሽ ተሻለሽ መባል በራሱ በጣም ትልቅ ዋጋ እንደሆነ መታቂው ሰጣጩ ነው ብዙ ጊዜና ቤተሰብ ጋር እስቲ የነበረው ነገር እንዳልሽ ነው ቤተሰብ ጋር ያለን ብዙ ጊዜ ስላልተደረጉልን ስላጣናቸው ነገሮች እናስባለን ግን ደግሞ ድራቅ ብለን ስናየው ምን ያህል የተደረገልን ነገር ምናውቀው ምናልባት እዚህ ጋር አንድ ማስተካከል የምፈልገው ነገር ብዙ ጊዜ ከቤተሰብ ወይም ደግሞ የኛ ከምንለው ሰዎች ስንርቅ ወይም ደግሞ ከዛ ሰው ስንለያይ ነው ብዙ ጥቅሙ ምናቀው ምን እንደነበር ያ ሰው ለኛ ምንረዳው ከዛ በኋላ ነው ግን ብዙ ጊዜ ምን እዚህ ጋር አንስታለን መሰለሽ ይሄን ነገር እኮ አድርጎልኛል እንደዚህ እኮ ልክ እንዳልሽ ዋጋ ከፍለውልኛል እኮ በቃ በጣም እኮ ጥሩ ነገር አድርገውልኛል ምን ሆኜ ነው እንላለን ግን አሁንም ዲፕ ዳውን ውስጣችን ግን ይጠይቃል ለምንድን ነው ያላደረጉልኝ ያጎደሉብንን ነገር እናስባልና ያጎደሉብንን ነገር አጎደሉብን እንጂ ብለን እንትን ምንለው በቃ የሚችሉትን ነው በቃ ከዚህ በላይ ወሬትም ሊሄዱ አይችሉም እኔ ከህይወቴ በጣም የቀየረልኝ ይታይን ነው ነገር ነገር ነው በጣም ስቀየም የነበረውን አካል በጣም ሰውክሰው የነበረውን አካል ይሄን ነገር ከሰማው ይሄን ስቶሪ ከሰማው በኋላ ለምንድን ነው የምወቅሰውስ ማለት እኔም ነገር ይሄን ነው ለካ ማደርገው አሰብኳቸው ራሴ ባለመቻል አሁን ማድረግ ባለመቻል ወይም ደግሞ አደራረጉን ባለማወቅ ሊሆን ይችላል ያጠፋኋቸውን ከሰዎች ያስቀርዋቸው ነገሮች ምንድነው ታዲያ እነዛ ሰዎች ጥፋት እና እንደ ሰው ይስታሉ ግን ደግሞ እንደ ሌላ አካል ተቆጥረው በጣም ሎክሳቸው የሚያስችል ሞራል ነው ያጣው ምናልባት ተመልካቾች በደንብ ይሄን ነገር ፊል ሊያደርጉት ይችላሉ ወይም አጋጥሟቸው ሊሆን ይችላልና ምንድነው ታዲያ ማለት ወዴት ሄዱ እነዚህ ሰዎች ብያለሁ ለራሴ በጣም የሚገርም ኤክስፒሪየንስ ነበር በነገራችን በጣም እንደውም የሆነ ጊዜ ምን አጋጠመኝ መሰለሽ እንደዚህ ፌስቡክ ላይ እየተጠቀምኩ ነውና ፌስቡክ ላይ የሆነ ፒክቸር አየሁ እንደውም ፒክቸሩን እናጋራቸዋለን ታዩታላችሁ እና በጣም እንትን የሚል ነው አባት በባዶ እግሩ ደም ነው ምናምንና ልጁ ግን የለበሰው ከጫማው ከልብሱ ምናምን ከስንረዳ በቃ ቤተሰብ ምን ያክል ለሱ እየጎደለበት ለኛ እንደሚያደርግ ብዙዎቻችን አንረዳም ግን ደግሞ የሆነ ታሪክ ላይ ምንሰማ እናቱ ፊቷ በጣም ጠባሳ ነውና ምናምን በጣም በችግር ውስጥ ነው ያሳደገችው ጓደኞቹ ቤት መተው እናቱ እንዳትወጪ ከቤት እንዳትወጪ ጓደኞቼ እንዳያዩሽ ምናምን ነበርና ሲላት የነበር ያ ቃል ለሷ ምን ያክል እንደሚሰብራት ግን ያ ፊቷ ላይ ጠባሳ የሆነው እሱን ለማሳደግ ነበር በተለይ ቤተሰቦች ላይ በጣም ልንረዳው ምን የሚያስፈልገን ነገር ይሄ ነውና ብዙዎቻችን አናቅ ምን እንደተደረገልን ግን የተደረገልን ይበልጣል ግን የጎደለብንን አንስተን በጣም እንጫቃጨቃለን እንነጫነጫለንና ያን ማስቀረት ብንችል በጣም ጥሩ ነው እንደ ሰው ብናስብ የብዙዎቻችን ችግር ይሄ ነው በጣም ምናልባት እዚህ ጋር በደንብ ወሳኙ ነገር ለምሳሌ ብዙ እዚህ ጋር ተመልካቾች በቃ እንዴ ልበላችሁ ማለት ሰው በቅርቡ የኔ በሚለው ሰው ነው የሚናደደው ወይም የሚቀየመው መዛልክ የሚደሰተው ስለዚህ እኔ አንቺን ባላቀሽ ብትገላምጪኝ ብመጪኝ ብትሰድብኝ የኔ አይደለም ብዬ አስባለሁ ግን የኔ የምትዩ ሰው ነው በዛው ልክ ያ ሰው የሚያስለቅስሽም የሚያስደስትሽም የሚያስቅሽም ያ ሰው ነውና ዞሮ ንዴታችን የኔ የምንላቸው ሰዎች ጋር አይደለ ግን እዚህ ጋር ምናልባት ማጥራት ያለብን ነገር እነዚህ የኔ የምንላቸው ሰዎች የኛ የምንላቸው ሰዎች እህት ወንድም እናት አባት በተለይ እነዚህ ሰዎች ሰው ናቸው እንደ አንድ ሰው እናት ናች እናት ግን ሰው ነች አባት ነው ግን ሰው ነው ስለዚህ እንደ አባት እንደ እናት የሆነ ለየት ያለ ቦታ እንሰጣለን ግድ አለ ግን ደግሞ እንደ ሰው ብናስባቸው እነሱን ይቅርታ ለማድረግ ላለመቀየም
ክፍተቶችን ለመሙላት ብዙ ነገሮችን ለማስተካከል ይረዳል። ለምን ከፍ አድርገን እንሰቅላቸዋለን ከዛ በኋላ የሆነ ነገር ሲያጎሉብን እሪ ምክንያቱም ከዛ ቀያማ እንዲያርገኝ እንደዚህ ስንብሰነሰ እንከርማለን ነው ሰው አድርገን ለምን አናስባቸው? አሁን ለምሳሌ የውጪ ሰው ልጅ አሁን እናትና ልጅ ሲጣሉ ወይ እህትና ወንድም ልክ እንዴ እሱ እኮ ነው ጥፋተኛ እንዴ እንደዚህ እኮ አስበው ነው ምን ችግር አለው እንላለን። እሷም እኮ እንዲህ አድርጎ ነው እንዳኛለን። ለራሳችን ሲሆን ግን ሌላ ሰው ነው የምንሆነው፣ በጭፍን ፈራጅ ነው የምንሆነው። ስለዚህ ለራሳችን ጉዳዮች እንደ ሶስተኛ ሰው ዞር ወጣ ብለን ብናየው እንደ ሰው እንደ እናት እንደ አባት እንደ እህት እንደ ወንድም ኮሚኒኬት ማድረጋችን እንዳለ ሆኖ ግን እንደ ሰው ብንቆጥራቸው በጣም ብዙ ነገር ያቀላል። ስለዚህ እንደ ሰው ነው የሚችሉ። ስለዚህ ሲያጠፉ ኦኬ ሰው ናቸው አጠፉ፣ ስለዚህ እንዴት እናስተካክለው? የሆነ ነገር ዲስአፖይንት ሲያርጉን ሲያስቀይሙን እኛም በዛው ልክ ስናደርግ አንሳቀቅም እና ይሄ ፍጹም ሁሌ ተፈቃሪ ሁሌ ተወዳጅ ሁሌ ጥሩ ልጅ ለመሆንም አንጋጋጥም። በነገራችን ላይ ይሄን አንድም ያሳቤ ነው የሚጨምርብንና ሰው እንደሆኑ ብናስብ ከግምት ውስጥ ብናስገብ ከዛ ነው ሰው ይሳሳታል። ሰው የማይችለው ነገር አለ፣ ፈጣሪ አይደለም ሁሉን ቻይ ሊሆን የሚችለው። ስለዚህ በደንብ ብዙ ነገሮችን ያቀላል ይሄ ነገር ብዬ አስባለሁና በጣም በደንብ የሰራልኝ ነገር ስለሆነ ምክንያቱም ብዙ ተመልካቾች ቢሞክሩት ባይነኝ እንደኔ ማለት ነው። አዎ የሆነ ነገር ሲደረግልን ደግሞ ያ ነገር የተደረገልን ምን አይነት ፕሮሰሶችን አልፎ ነው በምን ውጣ ወረዶች ውስጥ አልፎ ነው እኔ ጋር ድረስ የደረሰው የሚለውን ነገር ካሰብን ይሄ መወቃቀስ የሚባለው ነገር ከነጭራሹ ይጣፋል ማለት ነው። ምክንያቱም አንድ ሰው ለኛ የሆነ ነገር ሲያደርግልን በጣም ብዙ የሚያስከፍሉት ነገሮች አሉ፣ የሚታዋቸው ነገሮች አሉ። አሁን በቤተሰብ ራሱ ብንመለከት ከጓደኞቻቸው ጋር እነሱም ሰዎች ናቸው እኮ ግን ከጓደኞቻቸው ጋር እንደ ድሮ ጊዜያቸውን አያሳልፉም። የሚኖሩት ለማን ነው? ለልጆቻቸውና ለልጆቻቸው ብቻ ይሆናልና ያን ነገር ሲደረግልን ምን አይነት ነገሮችን ሉዝ አድርገው ነው ያመጡልን የሚለው ነገር ካሰብን መወቃቀስ የሚባለው ታሪክ ይሆናል፣ ይጣፋል ማለት ነውና ያን ብናስብ በጣም ያግዘናል። በደንብ ምናልባት እዚህ ጋር አንዳንዴ ያስባለሁ በጣም የተቀየምናቸው ሰዎች አሉ። ወይም ደግሞ ይሄ አሁን የውጭውን ሰው እያልን አይደለም። በነገራችን ላይ እዚህ ጋር በጣም የቅርብ ምንል በቃ አብረን እንኖራለን ግን የሆነ ሰዓት ላይ በደንብ አውሩ ብንባል የሆነ ሰዓት ላይ አሁን ጊዜ ቴራፒ ላይ ሰዎች ነው ይሄን ነገር የሚያወጡት እንጂ ብዙ ጊዜ አረ ወይ አባቴን ሰውዶ ወይ እናቴን ሰውዶ ነው እንጂ ምንለው እንደዚህ እኮ አግሩሎብኛል እሱ እንደዚህ ስላደረገ እኮ እኔ እኮ ይሄኛው አሁን ያለው ህይወቴ ላይ እኮ እንደዚህ ሆኛለሁ ብለን ደግሞ እንወቃቀሳለን። ብዙ ጊዜ ውስጥ ስለምናስቀረው ነው ማለት ነውና ምናልባት ተላልፈን ነው ብዬ አስባለሁ። ለምሳሌ ቤተሰብ እኛ ጎሎብናል ብለን ወይም ደግሞ አላደረገም በዚህ ልክ እኔን ጎርቶኛል ወይ በዚህ ልክ የሆነ ነገር አስቀይም ምን ነው ግን አያውቅም። ቤተሰብ የት ነው ሄደን የምንናገረው? ለሌላ ሰው። ቤተሰብም እኛ ላይ የሆነ የሚናደደው ነገር አለ። ለምን ያን እንዳደረገ ምክንያታችንን አያውቅም አይደለ? የተናደደብን እንደሆነ እንደማናውቅ አያውቅም። እሱም ለሌላ አካል ነው ሄዶ የሚናገረውና ኮሙኒኬት አናደርግም ብዙ ጊዜ እንደማህበረሰብ ደግሞ ትንሽ እዚህ ላይ ትንሽ ይቀረናልና አይ እንደዚህ እኮ እንዲሰማኝ እያደረከኝ ነው ወንድም እህቴ ጓደኛሽም ከሆነችና እንዲሰማኝ እያደረከኝ ነው በዚህ ምክንያት ኦኬ። ብዙ ሰው አሁን ተላልፈን ነው እንጂ አሁን ከጥላቻው ወይም ነገሩን እንትን ካለ ማለት አይደለም ካለ መፈለግ ሳይሆን መተላለፍ ነው ነገር የሚያመጣው እና አይ እኔ በዚህ ልክ ይሄን የተሰማኝ እንዲህ ስታረግ እኮ እንዲህ ሆኜ ነበር ይሄው እንዲህ ስላረክ እኮ ዛሬ እንዲህ ሆኛለሁ እና አንዳንዴ ይላለው አንዳንድ ሰዎች በተለይ ቤተሰብ ጋር ይሄ ነገር በደንብ ይያዘው ወደፊትም የቤተሰቡን ጉዳይ በቻለው መጠን ለማንሳት እንሞክራለን። የብዙ ሰው ኢሹም ነው እንደምናውቀውና ምናልባት አደረጉን ብለን የምንለው ነገር አንዳንዴ ቢሰሙት በጣም ከባድ እርምጃ የሚወስዱ ይመስለኛል። እኔ ማለት ሊከብዳቸው ይችላል። ምን አድርግ ቅድም እንዳልሽው እንዴት ይሄን ሁሉ ለፋ ኖሬ እንዴት ምንም አላደረክልኝ ምንም አልሰጠኸኝም ምን አደረክልኝ ይለኛል ልጄ ብሎ ባትናት በጣም ብዙ ነገር ሊሰማቸው ይችላል። ተስፋ ሊቆርጡ ይችላሉ። ነገር ሙሉ የህይወት ዘመናቸውን ፍሬ ማሳጣት ነው የሚሆነው ማለት ነውና ኃላፊነት አለባቸው ወላጅ በተለይ ቤተሰብ ላይ ወላጆች ላይ ያነሳ ነው ስለሆነ ነው እህት ወንድም ሁሉ ግን ደግሞ በዛው ልክ አንዳንዴ ምን አስባለሁ ልጅም ዋጋ የሚከፍልበት ጊዜ አለ። ብዙ ጊዜ ቤተሰብ ዋጋ ከፈለ ነው የምንለው ግን አንዳንዴ ቤተሰቦችም ሰው ስለሆኑ ልጆቻቸውን ዋጋ ሊያስከፍሉ ይችላሉ። ጥሩ የማይሆን ነገሮች ሊፈጠሩ ይችላሉ። ግን ይሄን ነገር ሶልቭ መፍታት የሚቻለው ግን ቀጥታ እንትኑ ኮሙኒኬሽኑ ሲኖር እኔ እኮ እንዲህ እንሆኛለሁ በዚህ ስለዚህ ምን እናርግ ምን እንዴት እናስተካክለው ስለዚህ
እነሱን እንደ ሰው የምንቆጥራቸው ከሆነ ወቃሽ አንሆንም። ችግሩን ለመፍታት የመጀመሪያው የመፍትሄው አካል ነው የምንሆነውና ይሄንን ነገር በደንብ ብናይበት የበለጠ ጥሩ ነው ብዬ አስባለሁ። ነው በጣም እንደውም አንድ አያይዤ የማነሳው ሀሳብ ቢኖረኝ ግቢ ውስጥ ሁሉም አይደለም ግን አንዳንድ ተማሪዎች ይሆናል አይደል የተለያዩ ሰበቦችን በመደርደር እንደዚህ ሆኜ ልብሴ እንደዚህ ተሰርቆ ብር ላኩልኝ በቃ ሞቼ እገኛለሁ ምን ታምሜያለሁ ምናምን እያሉ ወላጆችን አንዳንድ የሚያስጨንቁ ተማሪዎች አሉና እነሱ ከምን አንፃር አይተውት እንደሆነ አላውቅም ግን አንዳንዴ ይገርመኛል ራሴን እጠይቃለሁ ያን ነገር ቤተሰብ ያላደረገልን ከአቅማቸው በላይ ሆኖ ቢሆንስ ብለን ለምን አናስብም ወደኋላ እንት ፕሮሰሶችን አልፎ ነው ያ ነገር እኔ ላይ የሚደርሰው ብለን ማሰብ ብንችል አሪፍ ነው ብዬ አስባለሁና ግን ይሄንን ሐሳብ እያወራን ያለነው ሰዎች የሚሰጡት የሚችሉትን ነው ማለት ያላቸው የሚሰስቱት ሳይሆን ያላቸው የሚሰጡ ስለ እነዛ ሰዎች ነው እያወራን ያለነው ይፈልግና በትክክል ዛሬ የሆነ እይታ የሆነ ማለት በዚህም በኩል ብታዩት ለማለት ያክል ነው ከዚህም አንፃር ብታዩት ለማለት ነው ስለዚህ አንዳንዴ ሰዎች ሲያስቀይሙን በተለይ የኔ የምንላቸው ሰዎች ሲያጎድሉ ኃላፊነታቸውን ሳይወጡ ሲቀሩ እስቲ መለስ ብለን ራሳችንን እንጠይቅ ባይችል አልችል ብለውስ ቢሆን ብዙ ጊዜ እንደምችሉ ስለምናስብ ነውና ጠጋ ብለን ብንጠይቅ ወይ ምክንያቱን ለመረዳት ብንሞክር አንዳንዴ የማይችሉትን አይችሉም ሰዎች እና ሰዎች የሚሰጡን የሚችሉትን ብቻ ነው ምንም ያህል አንዳንዴ ይፈልጋሉ እኮ እነዛም አካላት አንዳንዴ አውቀውትም ፈልገውም ልክ እንደ መጀመሪያው ስቶሪ እንዳየነው ይፈልጋሉ ግን ደግሞ አይችሉም እና አንዳንዴ እኛም ብንሆን ማንችለውን ነገር እንዴት እንደማንችል እናውቀዋለንና እስቲ ከዚህ አንፃር ይሄን ሐሳብ ብታዩት ለማለት ነው ዛሬ ከዚህ ስቶሪ ተነሳስተን ያለን ነገር ለማካፈል የተነሳ ነውና እናንተ በዚህ ልክ አይታችሁ ታውቃላችሁ ወይ ደግሞ አይ በዚህ ማይታ አይታየም የምትሉት ካለ ሐሳባቸውን ያጋሩናል ኮሜንት ላይ ሼር ያድርጉን ያው እንግዲህ ዛሬ ሰዎች የሚሰጡን የሚችሉት ነው በሚል ርዕስ እንደዚህ ተወያይተናል ብዙ እንዳናወራ ሰዓት ጊዜ ይገድበናልና የዛሬው ፕሮግራማችን ይመስል ነበር እና እንግዲህ ጥሩ እይታ ጥሩ ቆይታ እንዳገኛችሁ ጥሩ ቆይታ እንደነበራችሁ ተስፋ እናደርጋለን እንደ ሁሉ ጊዜው አብራችሁን ስለምትሆኑ እናመሰግናለን እንግዲህ ተከታተሉን ላይክ ሼር ሰብስክራይብ ፎሎ አድርጉ ሐሳባችሁን ደግሞ አጋሩን የናንተ ሐሳብ በጣም መሰረታዊ ነው ያስፈልገናልና አብራችሁን መከተላችሁን እንዳትረሱ እንግዲህ በቀጣይ ሳምንት ደግሞ በሌላ ርዕሰ ጉዳይ እንዲሁ የኛ በሆነ አይደለ አንፃር አንዱ ሐሳብ ውስጥ የኛ በሆነ የሁላችን ህይወት በሚነካ ርዕሰ ጉዳይ እንገናኛለን ይሄ ርዕሰ ጉዳይ ላይ ብታወሩልን ይሄን ነገር ለምትሉት ነገር ካለ ሐሳባችሁን ሼር ያድርጉ እንግዲህ ዛሬ ይሄን ይመስል ነበር እንገናኛለን በቀጣይ ሳምንት ሰላም